በማርሻል አርት ፊልም ታሪክ ውስጥ እንደ ዩሪ ቦይካ ወይም በእውነተኛ ስሙ ስኮት አዲኪንስ ፍርሃት የለሽ ኃይለኛ ተዋጊ አይበገሬ ጀግና ማግኘት ቱ ቢ ኦነስት በጣም ከባድ ነው። ለመሆኑ በፊልሞቹ ላይ የምናያቸው የፊዚክስ ህግን የሚቃረኑት ስፔሻል ኪኮቹ ወይም የአየር ላይ ምቶቹ አካላዊ ፍጥነቱ የእውነት ናቸው ወይስ የዲጂታሉ ዓለም ከተፍ ብለናል? በተለይ የመጨረሻው ይለያል። እኔ የምፈራው ኢሞሽናል ሆናችሁ ወደ ማርሻል አርት እንዳትገቡ ነው። ሶ ዶንት ቢ ኢሞሽናል። ኤኒዌይስ ወደ ቪዲዮ። ቆይ ግን ከዛ በፊት የተደበቁ ሚስጥሮችንና ቁም ነገሮችን ማየት ከፈለጋችሁ ከአቶ ሚስጥር ውጪ ወደ ውጪ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። አንደኛ፣ ብዙዎቻችሁ እንደምታስቡት ዩሪ ቦይካ ወይም ስኮት አዲኪንስ እውነተኛ ተፋላሚ ማርሻል አርቲስት አልነበረም። ይልቁንስ በጣም ፈሪ፣ አልቃሻ፣ አይደለም ተመቶ ተሰድቦ የሚያለቅስ ልጅ እንደነበረ ቤተሰቦቹ ይናገራሉ። አልቃሻና ፈሪነቱን የሚያዩት የትምህርት ቤት እኩዮቹ ሁልጊዜ የወደ ቤት ሰዓት ላይ እየቀጠቀጡ ያስለቅሱት ነበር። አንድ ቀን ግን ይህ ቅጥቀጣው ሲሰለቸው የብሩስ ሊንና የጃኪ ጃንን እንዲሁም የቫንዳምን ፊልሞች እያየ አባቱ በተወው አሮጌ ጋራዥ ውስጥ መለማመድ ጀመረ። ይህንንም ያየው ታላቅ ወንድሙ ወደ ማርሻል አርት ትምህርት ቤት እንዲገባ አባታቸውን ጠየቀው። ገና በ10 ዓመቱ ወደ ማርሻል አርት ትምህርት ቤት ገባ። የዛኔ ነበር ትክክለኛ ተሰጥኦን ያገኘው። ሁለተኛ፣ ብዙዎቻችን ነጮች ወይም ፈረንጆች ሲባሉ ከተመቻቸ አልጋ ባልጋ ከሆነ ህይወት የመጡ ይመስለናል። ነገር ግን የስኮት አዲኪንስ ህይወት እንደዛ አልነበረም። ቤተሰቦች የሚተዳደሩት በትንሽዬ ስጋ መስጫ ሱቅ ቤት ነበረ። የሚያገኙትም ገቢ ከእጅ ወደ አፍ ነበረ። በሰዓቱ ደግሞ ስኮት አዲኪንስ የትወና ፍቅር ስለነበረው አክሽን ፊልም መስራት ይፈልግ ነበረ። ነገር ግን ለትወና መማሪያ የሚሆን ገንዘብ የመክፈል አቅሙ የለውም። ቤተሰቦቹም ደግሞ ይህ ሊከፍሉለት ፈቃደኛ አልነበሩም። ስለዚህ ማታ ማታ ትናንሽ ስራዎችን እየሰራ ቀን ቀን ትወና እየተማረ የሚያገኘውንም ገቢ ደግሞ ለትወና እየከፈለ መማሩን ቀጠለ። በስተመጨረሻም ትወናውን አጠናቀቀ። እንዳልኳችሁም አክሽን ፊልም መስራት ስለሚፈልግ ወደ ሆንግ ኮንግ አቀና። እዛም ተራ አክሽን ፊልሞች ላይ እየሰራ 1 ደቂቃ የማይሞሉ ሲኖች ላይ ነበር የሚታየው። ስለዚህ ታዋቂ ካራክተር አልነበረም። የሚከፈለውም ገንዘብ ከቤት ኪራይና ከምግብ አያልፍም ነበር። ይህም የመረረው ስኮት ወደ አሜሪካ ሎስ አንጀለስ አቀና። ነገር ግን እዛ ህይወት እንኳን ደህና መጣ ብላ አልተቀበለችው። ይልቁንስ በጣም ከብዳ ነበር የጠበቀችው። ትናንሽ ፊልሞች ላይም ከሰራ በኋላ ወደ ሆሊውድ መጣ። ነገር ግን ቀላል አልነበረም። ብር አጥቶ ይቸገር ነበር። በጣም ከመቸገሩም የተነሳ ዳቦ ብቻ ነበር የሚመገበው። አንዳንዴማ በቀን አንዴ ብቻ የሚመገብበት ሰዓት ነበር። አስቡት፣ ፈረንጅ ሆኖ በቀን አንዴ ዳቦ ሲመገብ። ነገር ግን አንድ ፊልም ህይወቱን እስከ ወዲያኛው ቀየረው። ብዙዎቻችን የምናውቀው አንዲስፒዩትድ 2 ላስት ማን ስታንዲንግ። የሚያስቀው ግን ይሄ ነበር። እዚህ ፊልም ላይ አክተር ሆኖ ሳይሆን ጠላት ሆኖ ነበር የሰራው። ነገር ግን የሱን ችሎታና እብሪተኝነት ያዩት ተመልካቾቹ አክተሩን ገጸ ባህሪ ሳይሆን የጠላቱን ገጸ ባህሪ ወደዱ። አንዲስፒዩትድ 3ንም እግሩን ተሽሎት ድጋሚ ይፋል ሆሊውድ ላይም ለምኖ ሳይሆን ተለምኖ የሚሰራ አርቲስት ሆነ። ሶስተኛ፣ እውነቱን ለመናገር ስኮት ያልሰራው የማርሻል አርት አይነት የለም ብል ማጋነን አይሆንም። ምክንያቱም በኪክ ቦክሲንግ ብላክ ቤልት ያለው፣ በቴኳንዶ ቀይ በጥቁር ያለው፣ በተጨማሪም በካራቴ፣ በጂዶ፣ በኒንጂቱሽ፣ በሙዋይታይ፣ በብራዚሊያን ጂጂትሱ በመሳሰሉት የስፖርት አይነት ውስጥ ብዙ ዓመት ሲሰራ ቆይቷል። ትልቁ ቅናም አለው። በአጭሩ እድሜ ዘመኑን በሙሉ ያሳለፈው በማርሻል አርት ውስጥ ነው። በእውነተኛ ህይወቱም የፊዚክስ ህግ ግራ የሚያጋቡ የዲግሪና የአክሮባቲክስ ምቶችን ይሰራል። ለምሳሌ እንደ 45 ዲግሪ ትዊስት፣ እንደ 540 ዲግሪ ትዊስት፣ እንደ 720 ዲግሪ ትዊስት እንዲሁም እስከ 1080 ዲግሪ ትዊስት የመሳሰሉትን አስቸጋሪና ውስብስብ ምቶችን ይሰራል። በተጨማሪም በሪል ላይፉ የራሱ ቤተሰብ ያለው ሲሆን ባህሪውም ደግሞ ከፊልሙ ገጸ ባህሪ ተቃራኒ የሆነ ሰው ነው። በጣም ተጫዋች፣ ቀልደኛ፣ ትሁት፣ ሰውን መርዳት የሚወድ ሰው እንደሆነ ጓደኞቹ ብዙ ጊዜ ይናገራሉ። የሚኖረውም ደግሞ ከከተማ ጫጫታ ወጣ ወዳለ ሰላማዊ ቦታ እንደሆነ ይነገራል። የዛሬው ቪዲዮ ይህን ይመስል ነበር። እስኪ የትኛው ሚስጥር አስተማራችሁ ወይም አስገረማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አቶ ሚስጥር ነበርኩኝ። ይመቻችሁ።